የዳዊት ልጅ የአብርሃም ልጅ የሆነው የኢየሱስ ክርስቶስ የትውልድ ሐረግ የሚከተለው ነው። አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብን ወለደ። ያዕቆብ ይሁዳንና ወንድሞቹን ወለደ። ይሁዳ ከትዕማር ፋሬስንና ዛራን ወለደ። ፋሬስ ኤስሮምን ወለደ። ኤስሮምም አራምን ወለደ። አራም አምናዳብን ወለደ። አምናዳብ ነአሶንን ወለደ። ነአሶን ሰልሞንን ወለደ። ሰልሞን ቦአዝን ከረአብ ወለደ። ቦአዝ ከሩት ኢዮቤድን ወለደ። ኢዮቤድ እሴይን ወለደ። እሴይ ንጉሥ ዳዊትን ወለደ። ዳዊት የኦርዮ ሚስት ከነበረችው ሰሎሞንን ወለደ። ሰሎሞን ሮብዓምን ወለደ። ሮብዓም አብያን ወለደ። አብያም አሳፍን ወለደ። አሳፍ ኢዮሳፈጥን ወለደ። ኢዮሳፈጥ ኢዮሆራምን ወለደ። ኢዮሆራም ዖዝያንን ወለደ። ዖዝያን ኢዮአታምን ወለደ። ኢዮአታም አካዝን ወለደ። አካዝ ሕዝቅያስን ወለደ። ሕዝቅያስ ምናሴን ወለደ። ምናሴ አሞንን ወለደ። አሞንም ኢዮስያስን ወለደ። ኢዮስያስ በባቢሎን ምርኮ ጊዜ ኢኮንያንንና ወንድሞቹን ወለደ። ከባቢሎን ምርኮ በኋላ ኢኮንያን ሰላትያልን ወለደ። ሰላትያልም ዘሩባቤልን ወለደ። ዘሩባቤል አብዮድን ወለደ። አብዮድ ኤልያቄምን ወለደ። ኤልያቄም አዛርን ወለደ። አዛር ሳዶቅን ወለደ። ሳዶቅ አክማን ወለደ። አክምም ኤልዩድን ወለደ። ኤልዩድ አልዓዛርን ወለደ። አልዓዛር ማታንን ወለደ። ማታን ያዕቆብን ወለደ። ያዕቆብ ዮሴፍን ወለደ። ዮሴፍም የኢየሱስ ክርስቶስ እናት የማርያም እጮኛ ነበር። እንግዲህ ከአብርሃም እስከ ዳዊት 14 ትውልድ፣ ከዳዊት እስከ ባቢሎን ምርኮ 14 ትውልድ፣ ከባቢሎን ምርኮ እስከ ክርስቶስ ልደት 14 ትውልድ ይሆናሉ። የኢየሱስ ክርስቶስ የልደት ታሪክ እንዲህ ነው። እናቱ ማርያም ለዮሴፍ ታጭታ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍ ጻድቅ ሰው ስለነበርና ማርያምን በሰው ፊት ሊያጋልጣት ስላልፈለገ በስውር ልተዋት ወሰነ። በዚህ ሐሳብ ሳለ የጌታ መልአክ በሕልም ተገለጠለት፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ እጮኛህን ማርያምን ወደ ቤትህ ለመውሰድ አትፍራ። የጸነሰችው በመንፈስ ቅዱስ ነውና ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ብለህ ትጠራዋለህ። ሕዝቡን ከኃጢአታቸው ያድናቸዋልና። ጌታ በነቢዩ እንዲህ ሲል የተናገረው ይፈጸም ዘንድ ይህ ሁሉ ሆነ። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል። ትርጉሙም
እግዚአብሔር ከእኛ ጋር ማለት ነው። ዮሴፍ ከእንቅልፉ ነቃ። ከዚያም የጌታ መልአክ እንዳዘዘው ማርያምን ወደ ቤቱ ወሰዳት። ይሁን እንጂ የበኩር ልጇን እስክትወልድ ድረስ አላወቃትም። የተወለደውንም ሕፃን ኢየሱስ ብሎ ጠራው።